عن عبد الله بن عمرو رضي الله عنهما أن رسول الله صلى الله عليه وسلم قال: الدنيا متاع وخير متاع الدنيا المرأة الصالحة. رواه مسلم. عبد الله بن عمرو بن العاص تلك صحابي ነው ሙሃጅሪ ነው እንደዛው በእውቀትና ትልቅ ጭንቅላት የታወቀ ነው እንደዛው ብዙ በዒባዳም የታወቀ ረዲየላሁ ዐንሁ አንድ ቀን ጾሙ አንድ ቀን ይበላል ቁርአኑን በየሳምንቱ ያኸትማል ጽሁፉን በደንብ ይችላል ከሰሃቦች ረዲየላሁ ዐንሁ أن رسول الله صلى الله عليه وسلم نبينا عليه الصلاة والسلام كالله سبحانه صلاتنا سلام السلاي وردنا قال بلوان الدنيا متاع اتشي الدنيا بمولو إقانات وي تقامينات وي عندي أسدساتشينات وخير متاعها كسوا وسط ያለው በጣም አስደሳች የሆነው ወይ ጠቃሚ የሆነው ወይ እቃ የሚያስፈልግ ወይ አስፈላጊ እቃ የሆነው ምንድነው? አልመራቱ ሷሊህ የሆነችው ሚስት ናት። ሷሊህ የሆነችው እናት ናት። ሷሊህ የሆነችው እህት ናት። الدنيا እንዳለ እቃ ወይ አስደሳች ነገር ናት። ለጊዜው ወይ ጊዜያዊ ናት። በኋላ ትተን እንሞታለን ወይ እሷ ትሄዳለች። الدنيا ማለት ነው ለዘላለም ስላልተፈጠረች። ስለዚህ الدنيا ውስጥ እቃው ወይ ጠቃሚ የሆነው እቃው ይበላለታል። አንዱ ካንድ الدنيا እቺ الدنيا በሙሉ ጠቃሚ ሆና ግን ትልቅ ጥቅም ያለው ወይ ጠቃሚ የሆነው ከالدنيا المرأة الصالحة ጥሩ የሆነች ሚስት ነው ወይ ናት። ስለዚህ ኢኽዋኒ ፊላህ ጥሩ ሚስት ሷሊህ የሆነች ሚስት ከዱንያ ሁሉም ነገር ናት። በምንም ሚሰፈር ወይ ሚታክል ነገር አይደለችም። የወንድ ህይወት ወይ የሰው ልጅ ህይወት ሁሌ ጭቅጭቅ ከሌለ ሷሊህ የሆነችው ሚስት ቤት ውስጥ ካለች በሁሉም ነገር ደስተኛ ነው። ደሃም ቢሆን ታገዛለች፣ ደስተኛው ነው። ሀብታምም ቢሆን ኸይር እንደሚሰራ ታረጋለች፣ ደስተኛ ነው። ታሞም ቢሆን ወደ አላህ እንደመለስ ታረጋለች፣ ደስተኛ ነው። ተሸግሮም ቢሆን ጎኑን ትሆናለች፣ እንደዛው ደስተኛ ይሆናል ማለት ነው። ስለዚህ الدنيا ላይ ሷሊህ የሆነች ሚስት በጣም አስፈላጊ ነው። ሷሊህ ማለት ምን ማለት ወይ ጥሩ ሴት ማለት ምን ማለት ነው
سن العلماء وجو رحمة الله عليه صالح يونج صالح مالت القائم بحق الله وحقوق عباد الله يا الله حق أوقع تكبراوي يا رجتنا يسوع لجن حق أوقع تكبراوي يا رجت سيت وي سون صالح مالت سلزي عندي سيت وي عندي مست يا الله حق أوقع تكبراوي كارجت ما شاء الله صلاة علي تنكرر دين علي تنكرر عبادة علي تنكرر ينجزي كالله قا ويطرون هيوتي يالج ويتنورالج حرام أتسارم ويتاورام ويتاي لمن الله تفرالج عند الزوم وحقوق المخلوق والعباد يسو لج حق من بزو تطبق عليك يبالوان حق الشينجين بياتك حاضر طيب انجي انت من دنا انت لمن دنا اتاك صالح مالك عند الزو لزمدوچو من دزو خيروا አንዳንድ ሴቶች ለባሏ በጎ ጥሩ ናት ግን ለቤተሰቡ ለሐውለ ወላ ቁወተ ኢላ ቢላህ አባቱ ሲመጣ ወይ እናቱ ጋር ሲሆን በቃ አለ አይደል ሁሉም ነገር ይቀየራል ወንድም እህት አለ እሱም ብቻ ትወዳለች እችም መጥፎ ናት እንደዛው ጎረቤት አለ የጎረቤት ሐቅ ትጠብቃለች የዘመድና ሐቅ ትጠብቃለች ከሁሉም የሷ ብቻ ሳይሆን የሱም صالح ማለት ልጆቹን ዲን ላይ ታሳድጋለች በዲን ታሳድጋለች ቀርታ እያስቀረች አውቃ እያሳወቀች صالح ማለት ይሄ አንድ ሰው ይሄን ወይችን ጸባይ ያለችው ምስት ካገኘ አዱንያ ላይ ጀነት ውስጥ ያለው ሰው ይመስላል ማለት ነው ለምን ወጥቶ ሲገባ የሚያስደስት ነገር ቤቱ ውስጥ ታየ ፈጥኖ ለወደ ቤት ለመመለስ ያስባል እንደዛው ደስተኛ ሆኖ ከቤት ሲወጣ ደስተኛ ሆና ከቤቱ ስትሸኘው ወደ ቤት ሁሌ ሀሳቡ ቤት ውስጥ ይሆናል ለምን ሳሊሃ የሆነችው ምስት ቤት ውስጥ ስላለች እንደዛው